ቪዲዮዎችን ስንሰራ ምን ሪሰርች ማድረግ እንዳለብን፣ እንዴት ቶፒክ መምረጥ እንዳለብንና እንዴት ስክሪፕት እንደምንጽፍ ብዙ ሰዎች ስትጠይቁኝ ነበረ። በቃ ማንም አልጠየቀኝም። ብቻ ይሄ ቪዲዮ እነዚህን ጥያቄ ለምትጠይቁ ሰዎች ነው። እናም ወደ ቪዲዮ ፈርስት ቲንግ ፈርስት። ለምሳሌ እኔ የምሰራውን ቪዲዮ ሪሰርች ሳደርግ የምጠቀመው ኤአይ ነው። እናንተ ቻትጂፒቲ ኦር ጂሚኒ ወይም ደግሞ ፐርፕሌክሲቲን ብትጠቀሙ ጥሩ ነው። ነገር ግን ስክሪፕት ለመጻፍ ኤአይን አትጠቀሙ። ምክንያቱም ኤአይ ኢሞሽንን እና ሂውማኒቲን ስክሪፕት ላይ ስለማይጠቀም፣ እናም ይሄ ስክሪፕታችሁን ያንዛዟል ወይም ፎርማል ስክሪፕት ያደርጓል። አሁን ደግሞ ወደ ቶፒክ ወይም አይዲያ እንሂድ። እዚህ ላይ ኤአይን ብንጠቀም ስራችን ቀለል ያለ ይሆናል። እናም በመረጥነው አይዲያ 5 ቪዲዮዎችን ብንመለከት አይዲያውን አንደርስታንድ እናደርገዋለን ይላል ሳይንስ። አንደርስታንድ ያደረግነውን አይዲያ በተለያዩ ፍሎ ለተለያዩ ሰዎች ማስረዳት። እናም ይህ ሲሆን አእምሯችን ስለ አይዲያው በደንብ ይረዳል። ስክሪፕት ከመጻፋችሁ በፊት አይዲያ ያስፈልጓቸዋል። የምትፈልጉትን አይዲያ ለማግኘት የተለያዩ ሰዎች የሰጡትን ኮመንት በማየት ብዙ ሰዎች የሚጠይቁትን ቶፒክ መምረጥ፣ እናም በመረጣችሁት አይዲያ ሪሰርች ስሩ። ኤአይን ጠይቁ፣ ዩቲዩብ ቪዲዮ እዩ። እናም ስለ ስክሪፕት ሬቲንግ ዲፕ ማወቅ ከፈለጋችሁ ለሱም ይህን ቪዲዮ ሰርች ይላችኋለሁ። ቪዲዮ ማየት ትችላላችሁ።